አብዛኞቻችን አሁን ላይ ኤአይ ቱሎች እንጠቀማለን። ግን ኤአይ ባክግራውንድ ላይ እንዴት ነው የሚሰራው፣ እነዚህን የመሳሰሉ መልሶች እንዴት ነው የሚሰጠን የሚለውን ኢንተርናል ፕሮሰሱን አስባችሁ ታውቃላችሁ? ዛሬ በዚህ ቻናል የመጀመሪያ ቪዲዮአችን ላይ የምናየው ኤአይ እንዴት ነው የሚሰራው የሚለውን ይሆናል ማለት ነው። ቴክኒካል ለሆናችሁ ሰዎችም ነን ቴክኒካል ለሆናችሁ ሰዎችም ሁለቱንም ባመጣጠነ መልኩ ለሁለቱም በሚሆን ኤግዛምፕል ኤአይ ኢንተርናል ፕሮሰሱን ለማቅረብ እንሞክራለን ማለት ነው። ሜቢ እዚህ ውስጥ ተማሪዎች ልትኖሩ ትችላላችሁ፣ ኖርማል ደግሞ የስራ ዓለም ላይ ያላችሁም ሰዎች ልትኖሩ ትችላላችሁ። ሁለታችሁም በየራሳችሁ መንገድ ኤአይ ቱሎችን ትጠቀማላችሁ። ግን እንዴት ነው ባክግራውንድ ፕሮሰሱ? ኤአይ ከመጀመሪያው ጥያቄ ጠይቃችሁት ከዛ ሄዶ መልሱ መጥቶ በተጨማሪ ደግሞ ከመልሱ በኋላ እንዴት ነው መልሱን የሚያመጣው ምናምን የሚሉትን እና ኤአይስ እንዴት ነው አዝ ጀነራል እንዴት ነው የሚሰራው የሚለውን እናያለን ማለት ነው። ሃው ኢት ወርክስ የሚለውን ነገር እንዴት ይሰራል፣ ላይክ ኒን ቴክኒካል ለሆናችሁ ሰዎች እንዴት ይሰራል። አሁን ሞዴል ትሬኒንግ በሚል መንገድ ቴክኒካል የሆኑ አንዳንድ ቃላትን ስለጨመን ኒን ቴክኒካል ለሆኑ ሰዎች እስኪ እንዴት ይሰራል የሚለውን ምንድነው ይሄ ዌብሳይት አለ። ሜቢ እናንተ ገብታችሁ ማየት ትችላላችሁ። ሊንኩ ዲስክሪፕሽን ላይ አስቀምጥላችኋለሁ። ይሄ ምንድነው ቲች የምታደርጉበት ኤክስፐሪመንት የምትሰሩበት ነው። የኤአይ ኤክስፐሪመንት መስራት ትችላላችሁ እዚህ ውስጥ ገብታችሁ። እንደምታዩት የተለያዩ ቲች እያደረጉ የተለያዩ እንትኖችን ትሬን እያደረጉ ኦብጀክቶች ሊሆን ይችላል የሚረዱበት የኤአይ ቲቼብል ማሽን ነው። ጀስት ሳምፕል ነው፣ ዌብሳይት ነው። እዚህ ጋር እንዴት በቀላሉ ማየት እንችላለን። ለምሳሌ ፖም ሊሆን ይችላል አይደል? ፖምን ማወቅ ፖም የሚበላው ማለት ነው። ለኤአይ ለማሳወቅ 1000 ፎቶ ትሰጡታላችሁ ወይም ደግሞ ታሳዩታላችሁ። 1000 ፎቶ ላይክ ልጅቷ እዚህ ጋር እንደምታዩት 1000 ፎቶ እያሳየችው እንዳለችው ማለት ነው። እሷ ቤዚክሊ 1000 ፎቶ ላይሆን ይችላል፣ ግን ተደጋጋሚ እያሳየችው እዚህ ጋር እንደምታዩት እጇ እዚህ ጋር አለ። እዚህ ኤአይን ትሬን እያደረገችው እጇን እያየ ነው። 1000 ጊዜ የፖምን ፎቶ ታሳዩትና ይህ ፖም ነው ትሉታላችሁ። ልጁ ለምሳሌ 1000 ጊዜ ፖም እያሳያችሁት፣ በቅድሙ ምሳሌ ነገራችሁ 1000 ጊዜ ፖም እያሳያችሁት ይህ ፖም ነው፣ ፖም ይባላል፣ ይሄ ፖም ነው፣ ፖም ይባላል እያላችሁ ተደጋጋሚ እንዲህ አይነት ነገሮችን የምታሳዩት ከሆነ ፖም መሆኑን ያውቃል ማለት ነው። የሆነ ሰዓት ልጁ ፖምን ይማራል። የሆነ ሰዓት ፖም ስጠኝ ይላል ራሱ። ፖም አባዬ ስጭኝ፣ ፖም እማዬ ፖም ስጭኝ፣ ፖም አባዬ ስጠኝ ሊል ይችላል ማለት ነው። ልጁ በዚህ መልኩ የሚማር ከሆነ ኤአይም ዘሴም ነው ይላል አይደል? 1 ሚሊዮን ወይም ደግሞ 100,000 ፎቶዎች ሊሆን ይችላል። የፖም በተለያየ አንግል የተነሱ ፊት ለፊት አንግል የተነሱ ወይም ደግሞ በተለያየ ዳይሬክሽን የተነሱ የፖም ፎቶዎችን እናሳየዋለን ማለት ነው። ግን ይህን ፎቶ ካየ በኋላ ኤአዩ ፖም ነው እያልን እንነግረዋለን። ኤአይ ፖምን ተማረ ማለት ነው። በዚህ መሰረት ኤአይ ፖምን ተማረ ከሆነ ሰዓት በኋላ ማሽን ለርኒንግ ይባላል ማለት ነው። ይሄ ፕሮሰሱ ማሽን ለርኒንግ ነው የሚባለው። ብዙ ዳታ ይኖራል፣ ይማራል። ማን ነው የሚማረው? ማሽን ማለት ነው። ይሄ ማሽን ለርኒንግ ነው። ወይም በቀላል ቋንቋ እንዲያደርጋችሁ ማሽን ሲደመር መማር ሲደመር ብዙ ዳታ ኤአይ ይባላል። ግልጽ ይመስለኛል አይደል? ማሽን ሲደመር መማር ሲደመር ብዙ ዳታ ምን ይባላል? ኤአይ ማለት ነው። ኤአይ ይባላል ማለት ነው። ይሄ ፕሮሰሱ ምን ይባላል? ማሽን ለርኒንግ ይባላል። ማሽንን የማስተማር ሂደት። ይህን ቻናል ገብታችሁ እንድትሞክሩት ሰጀስት አደርጋችኋለሁ። ገብታችሁ ማየት ትችላላችሁ። የተለያዩ ላይክ ዌብ ቱል ነው። ጀስት ሞዴሎችን ለፕሮጀክቶች ለምናምን መጠቀም የምትችሉበት ነው። ማየት ትችላላችሁ ገብታችሁ። ማሽን ለርኒንግን በቀላል መንገድ በዚህ መልኩ አየን ማለት ነው። ዳኛው የምናየው ነገር የኒውራል ኔትወርክ የሚባላል። እዚህ ውስጥ ዲቴል አንገባም። ብቻውን ምን እንደሆነ በደንብ አብራርተን በሌላ ቪዲዮዎች እንሰራበታለን። ግን ለአሁኑ ከኤአይ ጋር እያይዘን ኒውራል ኔትወርክ ምን ይባላል፣ ምንድነው ማለት
የሚባለውን ለማየት እንሞክራለን ማለት ነው። ሶ ኒውራል ኔትወርክ ምንድን ነው? የሰውን አእምሮ መምሰል ነው። ላይክ አእምሮአችን ውስጥ ለምሳሌ በጣም ብዙ ኒውሮኖች አሉ አይደል? ሶ ኤአይም በዛ መልኩ ላይክ እንዴት አድርጋችሁ ታስቡታላችሁ? በግራ በኩል ዳታ ይገባል፣ ዜን መሀል ላይ ኤአይ ይማራል። ኤአዩ መካከል ላይ ሆኖ ይማራል። በቀኝ በኩል ደግሞ ዳታው ይወጣል ማለት ነው፣ ወይም ደግሞ መልስ ይወጣል። which means በግራ በኩል ይገባል የሆነ ኢንፑት ዳታ፣ መሀል ላይ ያለው አንድ ቢግ የሆነ ሞዴል አለ ብላችሁ አስቡት። ለአሁን እሱ ይማራል፣ ዜን በቀኝ በኩል ደግሞ መልስ ይወጣል ማለት ነው። ሶ ይሄ ኢንፑት ፕሮሰሲንግ እና አውትፑት አይነት ስትራክቸር ያለው ነው። ሶ እዚህ ጋር እንደምታያቸው በጣም ብዙ ቴንሰር ፍሎ የሚባሉ እንትን አለ፣ ላይብራሪ አለ። እዛ ውስጥ አንገባም። አሁን ላይክ ፕሌግራውንድ ምናምን አለው፣ እዛ ውስጥ አንገባም። ግን ወደፊት በደንብ ቀለል ባለ ቋንቋ ነን ቴክኒካል ለሆናችሁ ሰዎችም እናቀርባለን። ለተማሪዎችም እንደዚሁ ለስራ ላይ ላላችሁትም በደንብ ሰርተንበት እናቀርበዋለን ብዬ አስባለሁ። ግን ኒውራል ኔትወርክንም ሳንጠቅስ ማለት ስለሌለብን ማለት ነው። ሶ ኤአይ በግራ በኩል ዳታ ይገባል፣ which is input፣ መሀል ላይ ኤአይ ይማራል፣ and በቀኝ በኩል አውትፑት ይወጣል ማለት ነው። ሶ ይሄን ፕሮሰስም አንድ ላይ ጨምራችሁ እንድትይዙት ስለፈለኩ ነው። ሶ እንደምታውቁት ኤአይ ቱሎች አሁን ላይ በጣም በስፋት እየወጡ ነው ያሉት። በጣም አፕግሬድ እየሆኑ በጣም ፓወርፉል የሆኑ የኤአይ ቱሎች እየተለቀቁ ነው ያሉት። ሶ ከነሱም በተጨማሪ የተለያዩ ስፔሲፊክ ካምፓኒዎች የሚለቋቸው በጣም ፓወርፉል የሆኑ ግን ብዙ ያልተወራላቸው ኤአይዎች አሉ። ሶ በዚህ ቻናል ላይ እንለቃቸዋለን። የተለያዩ ቱሎች ናቸው። ጀስት በየቀኑ ሪኮመንድ እናደርጋለን። ለዚህ ምን ይሆናሉ እነዚህ የተለያዩ ቱሎችን እየመረጥን ለእናንተ የምናቀርብ ይሆናል። በዛሬው ቪዲዮ ግን ኤአይ እንዴት ነው የሚሰራው፣ እሱ ራሱ እንዴት ነው ዳታ የሚማረው ለእኛ መልስ ከመመለሱ በፊት የሚለውን አይተናል። ሶ ቻናሉን ሰብስክራይብ አድርጉ፣ ኮሜንታችሁን ደግሞ አሳውቁኝ። ኔክስት በዋናነት ኤአይ ላይ ማወቅ የምትፈልጉት ምንድን ነው የሚለውን እስኪ አሳውቁኝ እና በአማርኛ በደንብ ቪዲዮዎችን እንሰራለን። ኤአይ ቱሎችን ወደፊት የምንለቃቸው ይሆናል። እስኪ በእናንተም በኩል የትኛው ሞር ስለ ኤአይ ስታስቡ የትኛው ነገር ነው እናንተ አእምሮ ላይ ጥያቄ የሚፈጥረው? እሱን ኮሜንት ላይ ያሳውቁኝ፣ የምንሰራበት ይሆናል ቪዲዮ ማለት ነው።